ሰላም የተወደዳችሁ ሆፕ አካዳሚ ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ሆፕ አካዳሚ ኦንላይን ትምህርት በመሆን ያገለግላል። ኦንላይን ትምህርትን በማስተማር ላይ እንገኛለን። የምናስተምራቸውም አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ተዛማጅ ያላቸውን ትምህርቶች እያስተማርን እንገኛለን። መማር ለምትፈልጉ በተለያየ ሶሻል ሚዲያ አማራጮች በመጠቀም በኢሞ፣ በቴሌግራም፣ በዋትሳፕ እንዲሁም እናንተ በምትጠቀሙበት ሶሻል ሚዲያ አማራጮች በመጠቀም መማር ለምትፈልጉ ቪዲዮ ላይ በምናስቀምጥላችሁ ስልክ ቁጥር ይደውሉ፣ ይማሩ። የምናስተምረውም ከሰኞ እስከ ዓርብ የፈለጉትን ትምህርት በፈለጉበት ሰዓት እያስተማረን እንገኛለን። እንግዲህ በዛሬው ትምህርታችን ወይም በዛሬው ቪዲዮአችን ተወዳጅ እና ተፈላጊ ሰው ለመሆን ምን መስፈርቶችን ነው ማወቅ ያለብን፣ ምን መስፈርቶችን ነው ማሟላት ያለብን የሚል ትምህርት ነው የምንመማረው ማለት ነው። እንዲሁም በተለያየ ምክንያት ሳትማሩ ለቀራችሁ ከመሰረቱም እያስተማረን እንገኛለን። ለዚህ ቪዲዮ አዲስ ስለሆናችሁ ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት እያደረጋችሁ ቪዲዮ እስከ መጨረሻ ድረስ አብራችሁን በመከታተል አብራችሁን ቆዩ። በዛሬው ትምህርታችን ምንድነው ተወዳጅ እና ተፈላጊ ሰው ለመሆን ነው የሚለው። እንግዲህ ተወዳጅ ወይም ተፈላጊ ሰው ለመሆን ምን መስፈርቶችን ነው ማሟላት ያለብን? ምን ነገሮችን ነው ማወቅ ያለብን? እኛ በሰዎች ዘንድ ተፈላጊ ሰው እንድንሆን ወይም ተወዳጅ ሰው እንድንሆን ምንድን ነው ማድረግ ያለብን የሚል ትምህርት ነው ዛሬ የምንማረው ማለት ነው። እንግዲህ የመጀመሪያው ከዚህ ጋር ቃልን መጠበቅ። እደግምላችኋለሁ። ቃልን መጠበቅ ይላል። ጠቅለል ስናደርገው ቃልን መጠበቅ። ይሄ ምንድን ነው? አንዱ ተወዳጅ ወይም ተፈላጊ ሰው ለመሆን የሚረዳን መስፈርት ምንድን ነው? ቃልን መጠበቅ ነው አንደኛው መስፈርት። ሁል ጊዜ ለምንሰጠው ነገር ወይም ቃል ለምንገባው ነገር ለዛ ነገር ቃልን የምንጠብቅ ከሆነ አንዱ ተወዳጅ ተፈላጊ ሰው እንድንሆን የሚያደርገን ቃልን መጠበቅ ነው ማለት ነው። ቃልን መጠበቅ። ሁለተኛ እርዳታ መስጠት። እርዳታ መስጠት። ጠቅለል ስናደርገው እርዳታ መስጠት ነው የሚለው። እንግዲህ እርዳታ መስጠት ስንል ምንድን ነው? ተወዳጅ ወይም ተፈላጊ ሰው እንድንሆን የሚያደርገን ነገር እርዳታ መስጠት ነው። በማንኛውም ነገር ላይ ባለን አቅም አኳያ መርዳት ባለብን ነገር ላይ እርዳታ መስጠት የምንችል ከሆነ ይሄ ምንድን ነው? ተፈላጊ ሰው ተወዳጅ ሰው እንድንሆን የሚያደርገን ምንድን ነው? እርዳታ መስጠት የምንችል ከሆነ ነው። እርዳታ መስጠት መቻል ነው ማለት ነው። ይህ አንዱ ተወዳጅ ተፈላጊ ሰው እንድንሆን ያደርገናል። ሶስተኛ ራስን መቆጣጠር። ራስን መቆጣጠር። ጠቅለል ስናደርገው ራስን መቆጣጠር ይላል። እንግዲህ ምንድን ሶስተኛው ራስን መቆጣጠር ነው። ተፈላጊ ወይም ተወዳጅ ሰው እንድንሆን የሚያደርገን ራስን መቆጣጠር መቻል ነው። ብዙውን ጊዜ ስለ ራሳችን ጠንቅቀን የምናውቅ ከሆነ በምንሰራበት አኳያ በስራ ባለንበት ሁኔታ ላይ ሊሆን ይችላል። ራሳችን የምንቆጣጠር ከሆነ ራሳችን የምንችል ከሆነ ይህን በቁጥጥር ውስጥ የምናደርግ ከሆነ ተፈላጊ ወይም ተወዳጅ ሰው እንድንሆን ያደርገናል ማለት ነው። አራተኛ አመስጋኝ መሆን። አመስጋኝ መሆን። ጠቅለል ስናደርገው አመስጋኝ መሆን ነው የሚለው። እንግዲህ ምንድን ነው ይሄ አመስጋኝ መሆን ስንል ተወዳጅ ወይም ተፈላጊ ሰው እንድንሆን የሚያደርገን ምንድን ነው? አመስጋኝ መሆን ነው። ባለን ነገር ላይ ምስጋና የምናደርግ ከሆነ በተሰጠን ነገር ላይ ሁልጊዜ አመስጋኝ የምንሆን ከሆነ ምንድን ነው? ተወዳጅ ተፈላጊ ሰው እንድንሆን ያደርገናል ማለት ነው። ቀጣይ ደግሞ አምስተኛ መስማት መቻል። ጠቅለል ስናደርገው መስማት መቻል ነው የሚለው።
ይህ ምንድነው? መስማት መቻል ስንል የተለያዩ ሀሳቦችን የሰዎችን ሀሳብ የማንኛውም ነገር መስማት የምንችል ከሆነ ሀሳቡን ሰምተን ምላሽ መስጠት የምንችል ከሆነ ምንድነው? ተፈላጊ ሰው እንድንሆን ያደርገናል። ተወዳጅ ሰው እንድንሆን የሚያደርገን መስማት መቻል ነው ማለት ነው። መስማት መቻል ይህ አንዱ ተወዳጅ ወይም ተፈላጊ ሰው እንድንሆን የሚያደርገን መስፈርት ነው ማለት ነው። ቀጣይ ደግሞ ስድስተኛ ርህራሄ ማሳየት ርህራሄ ማሳየት ጠቅለል ስናደርገው ርህራሄ ማሳየት ነው የሚለው። ርህራሄ ማሳየት ምንድነው? ይሄ አንዱ ተወዳጅ ወይም ተፈላጊ ሰው እንድንሆን የሚያደርገን ርህራሄ ማሳየት ነው ማለት ነው። ብዙውን ጊዜ መልካምነት የምናደርግ ከሆነ ርህሩህነትን የምናሳይ ከሆነ ለሰዎች ተወዳጅ ወይም ተፈላጊ ሰው ለመሆን የሚረዳን መስፈርት ነው ማለት ነው። ቀጣይ ደግሞ ሰባተኛው ትዕግስተኛ መሆን ትዕግስተኛ መሆን ነው የሚለው። ጠቅለል ስናደርገው ትዕግስተኛ መሆን። ይሄም እንደው አንዱ ትዕግስተኛ መሆን ስንል ባለን በሁሉ ነገር ላይ በነገሮች በማንኛውም ቦታ ላይ ባለንበት ላይ ትዕግስተኛ መሆን ነው። ትዕግስተኛ መሆን የምንችል ከሆነ ተወዳጅ ተፈላጊ ሰው እንድንሆን ያደርገናል ማለት ነው። ቀጣይ ስምንተኛ ራስን ማስተካከል ጠቅለል ስናደርገው ራስን ማስተካከል በአንድ ላይ ራስን ማስተካከል ነው የሚለው። ራስን ማስተካከል ስንል ተወዳጅ ወይም ተፈላጊ ሰው እንድንሆን የሚያደርገን ምንድነው? ራሳችንን ማስተካከል ነው። አንደኛው ምንድነው? ራሳችንን እኔ ማን ነኝ ብሎ ራሳችንን ማሰብ የምንችል ከሆነ ራሳችንን ማስተካከል የምንችል ከሆነ በሰዎች ዘንድ ይህ ተወዳጅ ወይም ተፈላጊ ሰው እንድንሆን ያደርገናል ማለት ነው። ቀጣይ ዘጠነኛው ታማኝነት መኖር ታማኝነት መኖር ይላል። በአንድ ላይ ታማኝነት መኖር ነው። ይህም አንዱ ተወዳጅ ወይም ተፈላጊ ሰው እንድንሆን የሚያደርገን ነው። ማንነታችን ታማኝነታችን ነው ማለት ነው። ብዙን ጊዜ ታማኝ የምንሆን ከሆነ በምንሰጠው ስራ ሊሆን ይችላል። በማንኛውም ነገር ላይ በዛ ነገር ላይ ታማኝ የምንሆን ከሆነ ሀላፊነት ወስደን በዛ ነገር ላይ ታማኝነታችን የምንገልጽ የምናሳይ ከሆነ ይሄ ተፈላጊ ሰው እንድንሆን ወይም ተወዳጅ ሰው እንድንሆን ያደርገናል ማለት ነው። ቀጣይ ደግሞ የመጨረሻው አስረኛ ሞካሪ መሆን በአንድ ላይ ሞካሪ መሆን ነው የሚለው። በአንድ ላይ ጠቅለል ስናደርገው ሞካሪ መሆን። ይህ ምንድነው? ሞካሪ መሆን አንዱ ተወዳጅ ወይም ተፈላጊ ሰው እንድንሆን የሚያደርገን በማንኛውም ነገር ላይ በምንሰራው ስራ ላይ ሊሆን ይችላል። ባለንበት ሁኔታ ላይ ሊሆን ይችላል። ለሁሉም ነገር ሞካሪ መሆን ይኖርብናል ማለት ነው። በዛ ነገር ላይ ሞካሪ ምንሆን ከሆነ ተወዳጅነት ተፈላጊነት እንዲኖረን የሚያደርገን መስፈርት ነው ማለት ነው። እንግዲህ በዛሬው ትምህርታችን ተወዳጅነት እና ተፈላጊ ሰው ለመሆን ምን ምን ነገሮችን ማወቅ አለብን፣ ምን መስፈርቶችን ማሟላት አለብን የሚል ትምህርት ነው የተማማርነው ማለት ነው። በቀጣይ ቪዲዮአችን እስክንገናኝ መልካም ጊዜ፣ መልካም ቆይታ